ሰላም ጤና ይስጥልኝ ውድ የኢትዮ ዛጉል ቤተሰቦች አዳዲስ መረጃዎችን ይዘን መተናል ከኛ ጋር እንድትሆኑ በትህትና እየገለጽን ወደ መጀመሪያው ዜና እናልፋለን። የአሜሪካ መንግስት ዓለም አቀፍ ድርጅት ኃላፊ ሳማንታ ፓወርና የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ሆኖ በቅርቡ የተሾሙት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የመጀመሪያው ውይይት አደረጉ። ሳማንታ ፓወር በማህበራዊ ትስስር ገጻቸው እንዳስታወቁት ኢትዮጵያ ውስጥ የተባባሰ በመጣው ጦርነት ምክንያት ከፍተኛ ችግር ውስጥ ላሉት አስቸኳይ የሰብአዊ እርዳታ ተደራሽነት ዙሪያ ስምምነት ላይ መድረሳቸውን አስታውቋል። ሳማንታ ፓወር በዚህ መልእክታቸውም ላይ ከቀድሞ የናይጄሪያ ፕሬዝዳንት ጋር መገናኘታቸው በጣም ጥሩ ነው ብለዋል። የአፍሪካ ቀንድ ከፍተኛ ተወካይ ሆኖ ተሰየሙት ኦባሳንጆ በቀጠናው የሚገኙ ዋነኛ ተዋናዮችን የሚመለከታቸውን አካላት በማነጋገር ዘላቂ ሰላምና መረጋጋት ለመፍጠር እንደሚሰሩም ጠቁመዋል። የቀድሞ የናይጄሪያ ፕሬዝዳንት ከፍተኛ የሆነ ፖለቲካዊ ልምድና በአፍሪካ መርነት ፓን አፍሪካኒዝም ላይ የተመሰረተ አስተሳሰብ እንዳላቸው የተገለጸ ሲሆን በቀጠናው ስላለው ሁኔታ ያላቸው ከፍተኛ ዕውቀት ደግሞ ወሳኝ ነው ተብሏል። ከፍተኛ ተወካዩም በሚቀጥሉት ሳምንታት ውስጥ ወደ አካባቢው እንደሚመጡም ይጠበቃል። አቶ አገኘው ተሻገር በትዊተር ገጻቸው እንደተቀሱት የወያኔ ተላላኪዎች በሱዳን በኩል አድርገው ከጽንፈኛው የቅማንት ግብረ አበራቸው ጋር በመጣመር ሊፈጥሩት የነበረውን ሽብር ከሽፎ በርካታ የህወሓት ታጣቂዎች መደምሰሳቸውን አስታውቋል። ታጣቂዎቹ የተመድ የስደተኛ መታወቂያ የያዙ መሆኑንም ተረጋግጧል። በወረባቡ ቆርጦ ገብቶ የነበረው ጁንታ መደምሰሱ የወረዳው ጽሕፈት ቤት አስታወቀ። የጽሕፈት ቤቱ ኃላፊ አቶ መሐመድ ሰይድ እንደተናገሩ ጁንታው በመከላከያና በአማራ ሚሊሻ ስለተከበበ ማምለጫ የለውም፣ ሊኖረውም የሚችለው እድል መደምሰስ ብቻ ነው ሲሉም ተናግሯል። ዜጎች ህወሓት በሚነዛው የሐሰት ፕሮፓጋንዳ ከመደናገር ይልቅ አካባቢያቸውንም በንቃት ሊጠብቁ ይገባል ሲሉም ገልጿል። በዛሪማ ጨውበር አካባቢ እንዲሁም ድብ ባህር የነበረው የጁንታ ሰራዊት በአየር ኃይል ከባድ ጥቃት ደረሰበት። የኢትዮጵያ አየር ኃይል በማይጠምሪም ግንባር ከፍተኛ የሆነ ስኬት አስመዝግቧል። በምስራቅ ወለጋ ታጣቂዎች ጥቃት ሰንዝረው እስረኞች ማስመለጣቸውም ተሰምቷል። በኦሮሚያ ክልል ልዩ ዞን ሳሲጋ ወረዳ ታጣቂዎች በፈጸሙት ጥቃት እስረኞችን አስመልጠው በርካታ የፖሊስ አባላቶች ማቁሰላቸው ተዘገበ። ጥቃቱ የተፈጸመው ማክሰኞ ነሐሴ 25 መሆኑን መረጃዎች ያመለክታሉ። በዚህ ጥቃት ከ100 በላይ የፖለቲከኛ እስረኞችን ማምለጣቸውም ተረጋግጧል። በተያያዘ ዜና ቤንሻንጉል ካማሺ ዞን ናጂካው ወረዳ ነሐሴ 24 እና 25 ታጣቂዎች በፈጸሙት ጥቃት ከ50 በላይ ሴቶች ተረሽነዋል ሲሉ የክልሉ ፖሊስ ምክትል ኮሚሽነር መስጋናው እንጂፈታ አስታውቋል። መንግስት ወደ ትግራይ ክልል የሚደረገውን እርዳታ የሚያስተጓጉሉ ማነቆች ማስተካከሉ የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል ኃላፊ ቢሌኔ ስዩም ተናገሩ። ይሁን እንጂ ለትግራይ ክልል እርዳታ ለመስጠት በቀን 100 መኪኖች መግባት ሲገባቸው እየገቡ የሚገኙት 40 መኪኖች መሆኑን ኦቻ አረጋገጠ ሲሉ ዘገባዎች ያመለክታሉ። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ኦቻ ባወጣው ሪፖርት በትግራይ ክልል ያለው የሰብአዊ መብት ቀውስ እየከፋ መምጣቱንም ገልጾ በዚህ አዲስ ሪፖርቱ ለእርዳታ የተሰበሰበው ገንዘብና ነዳጅ እየተመናመነ መሆኑን ጠቅሷል። እርዳታ የሚሰጥበት መጋዘኖችም ባዶ መሆናቸውን አመልክቷል። በትግራይ ለሚከናወነው የሰብአዊ እርዳታ የሰራተኞች ደሞዝ እንደዚሁም በክልሉ የሚደረገውን ግዢና በጥሬ ገንዘብ የሚደረግ እርዳታን ጨምሮ በየሳምንቱ $7 ሚሊዮን ወይም 300 ሚሊዮን ብር እንደሚያስፈልግ አብራርቷል። ይሁን እንጂ ይህን ሁሉ ነገር በመጠቃቀስ በኢትዮጵያ ላይ አዲስ ጫና ለመፍጠር ሆን ተብሎ የታሰበ ነው ሲሉ አንዳንዶች ጥርጣሬያቸውን ይገልጻሉ። ህብረተሰቡ በኑሮ ውድነትና በጦርነት እየተፈተነ ባለበት ሰዓት በተለይም በአዲስ አበባ ተገቢ ያልሆነ የክፍያ ጭማሪ በሚያደርጉ የግል ትምህርት ቤቶች ላይ እርምጃ ይወሰዳል ተባለ። ባሳለፍነው ሳምንት የአዲስ አበባ አስተዳደር ቤቶች አከራዮች ላይ ለ3 ወር የዋጋ ጭማሪ እንዳያደርጉ ገደብ መጣሉ ይታወቃል። መንግስት በከፍተኛ ሁኔታ ያንሰራራ ያለውን የዋጋ ግሽበት ለመግታት ባንኮች ከሚሰበስቡት የተጣራ ቁጠባ በኢትዮጵያ ብሔራዊ እንዲያስቀምጡት የሚጠበቅባቸው የመጠባበቂያ ገንዘብ መጠን ወደ 10% ከፍ እንዲያደርጉትም ተወስኗል። ከዚህ በተጨማሪ ባንኮች ከኢትዮጵያ ብሔራዊ ባንክ በሚበደሩበት ጊዜ ዓመታዊ የወለድ ምጣኔው ከ13% ወደ 16% ከፍ እንዲል መወሰኑ ተገልጿል። የሰላም ሚኒስቴርና ተጠሪ ተቋማት ሰራተኞች ለመከላከያ ሰራዊት ከ40 ሚሊዮን ብር በላይ ድጋፍ አድርገዋል። የኢትዮጵያ ፐብሊክ ዲፕሎማሲ አባላት ለጀግናው መከላከያ ሰራዊት ደም ለግሰዋል። ይህንና መሰል መረጃዎችን ያቀርብኩላችሁ ሞአነገደ እስራኤል ነበርኩ። በቀጣይ የዜና ወጃችን እስከምንገናኝ ሰላም፣ ፍቅር፣ አንድነትን እየተመኘው እዚህ ላይ ሰናበታችኋለሁ። መልካም ጊዜ